ዕድሜ ልክ እስራት የሚደርስ ከባድ ቅጣትም በሙስናና መልካም አስተዳደር ጉዳዮች ላይ እየተመካከረ የሚገኘው የሥራ ቡድን የመንግስትም ሆነ የግል ድርጅት ሰራተኞቻቸው የሚከፍሉትም የሥራ ግብር እንዲቀንሱ የሚያስችል ምክረ ሐሳብ አቀረቡም። ከሳምንቱ የሥራ ቡድኖች መካከልም አንዱ የሆነው ይህ ቡድን ሐሳብ ያቀረበ የሰራተኞቹም ገቢ በማሳደግ የሙስናን ተግባራትን በከፍተኛ ሁኔታ ለመቀነስ ታስበው መሆኑን የወጡ መረጃዎችም ያመለክታሉ። የሙስና ተጋላጭነትን ለመቀነስ ከቀረቡትም ቁልፍ የመፍትሄ ሐሳቦች መካከል የደሞዝ ማስተካከያ ማድረግና የሥራ ግብር መቀነስ በዋናነት የተካተቱ ሲሆንም ሰራተኛው የሚከፍለው ግብር በምን ያህል መጠን መቀነስ ያለበት የሚለው ጉዳይ ግን በቀጣይ ጥልቅ ጥናት ተደርጎ እንዲወሰን አቅጣጫ ተቀምጦበታል። ከገቢ ማሻሻያ ጎን ለጎን በሙስና ተግባራት ላይ በሚሳተፉ ግለሰቦች ላይ የሚወሰደው ሕጋዊ እርምጃ እንዲጠበቅ ተጠቅሟል። በዚህም መሰረት በሙስና ወንጀል መሳተፋቸው በመረጃ እየተረጋገጠባቸው ግለሰቦች ላይ እስከ ዕድሜ ልክ እስራት የሚደርስ ከባድ ቅጣት እንዲጣል የሚያስችል የሕግ ማሻሻያ እንዲደረግ የሥራ ቡድኑ ጥብቅ ምክረ ሐሳብ አቀርቧል።